ለሐኪሞች በምስራቅ አፍሪካ ትንሽ ክፍያ የምትከፍል ሀገር ኢትዮጵያ ናት። ለተጫዋቾች 100 ሺና ከዛ በላይ ለመክፈል ያላጣች ሀገር፣ ለሕክምና ባለሙያዎች ጊዜ ግን ገንዘቧ የት እንደሚሰለብ አይታወቅም። 12 ዓመት ኤሌመንተሪና ሃይስኩል ተምረው ከ4 እስከ 7 ዓመት ሕክምናን አጥንተው ከ24 ሰዓት በላይ ደከመኝ ሰለቸኝ ሳይሉ የሚያገለግሉ የሕክምና ባለሙያዎች ናቸው ቸገረን የምንበላው አጣን እያሉ ያሉት። እንደ ሌላ ሙያ ተጨማሪ ገቢ የሚያስገኝ ስራ ስሩ እንዳይባሉ እንኳን የዕድሜያቸውን እኩሌታ ለሙያቸው ሰጥተዋል። ለሞክር ቢሉ እንኳን አይሆንላቸውም፣ አይችሉትም። ሙያው በራሱ የሙሉ ጊዜ ትኩረት፣ ጥናትና ስራ የሚጠይቅ ነው። ስራቸውን አይደለም ለአንድ ቀን ለ30 ደቂቃ እንኳን ቢያቆሙት ምን ያህል ሰዎች በሕክምና ተቋማት ህይወታቸው ሊያልፍ እንደሚችል አስቡት። ስለዚህ መንግስት ጥያቄያቸው የሁሉም ኢትዮጵያዊ ጥያቄ መሆኑን ተረድቶ አፋጣኝ ምላሽ እንዲሰጣቸው እንጠይቃለን። የሀገሬ ሐኪሞች ግን አንድ ነገር ብቻ አስቡ። የእናንተን እርዳታ የሚፈልጉ በአይሲ ሩም ውስጥ በሞት ጣር ላይ ሆነው የሚገኙ ህሙማንን፣ ለመውለድ ምጥ ላይ ሆነው የእናንተን እርዳታ የሚሹ እናቶችን፣ ጨቅላ ህፃናትንና ድንገተኛ አደጋ ደርሶባቸው ወደ ሆስፒታል የሚመጡ ታማሚዎችን በፍጹም እንዳትረሷቸው፣ አስቧቸው። ክብርና ፍቅር ለሀገሬ የሕክምና ባለሙያዎች። በብልሃት እንኑር።